ሰላም ሰላም ውድና የተከበራችሁ የቲክታክ ቤተሰቦች እነሆ እንግዲህ ዛሬም እንደተለመደው እቺን ፏ ያለች ቁምሳጥን በጣም የምታምር ቁምሳጥን ይዤላችሁ ካች ብያለሁ ማለት ነው። እንግዲህ እንደምትመለከቱት በላምሌትድ የለበሰ ነው ማለት ነው። የቁምሳጥን እንግዲህ እዚህ ጋር ሁለት በር አለው። ሁለት ባንድ የሚከፈት በር አለው። ጎን ላይም ፓርቲሽን አለው። እነዚህ ፓርቲሽኖች አሉ የተጣጠፉ ልብሶች ማስቀመጫ ማለት ነው። እዚህ ደግሞ ቦዲ በኩል ደግሞ እንግዲህ ሱፍ መስቀያ አለው። ሱፍና ቶፕ ምናምን ነገር ቀሚስ ነገር መስቀያ ነው ማለት ነው። ከስርም እንደዚህ የተጣጠፈ ልብስ ማስቀመጫ ከስር አለችው ማለት ነው። እና እንደዚህ ሰፋ አድርገን ነው የሰራነው። ከላይም እንደምትመለከቱት የኮምፎርት ማስቀመጫ ፏ ያለ ዕቃ ማዝቻ ማለት ነው። ፏ ያለ ኮምፎርት ትልቅም ቢሆን ማዝቻ ማለት ነው። በነገራችን ላይ በሜትር ከ50 ነው የሰራነው ማለት ነው። በሜትር ከ50 ይሰራል። ይሄን ደግሞ እኛ በከስተመሩ ትዕዛዝ በሜትር ከ50 ነው እንደዚህ ፏ አድርገን የሰራነው። ከላይም እቺም እንደዚች ፏ ያለች ናት። እንግዲህ እዚህ ጋር እቺ ደግሞ የምትመለከቱት ደግሞ እቺ እዚህ ጋር መስታወት ይለጠፍበታል ማለት ነው። መስታወት አልተለጠፈበትም እና ነው ሙሉ መስታወት ያሳያል ማለት ነው። ከዚህ እንደዚህ ቁም ሲታይ ማለት ነው። እና እቺ ወደ ጎን ስትከፈት የኮስሞ እቃዎች መደርደሪያ ማለት ነው። ወደ ጎን ስትከፈት የኮስሞ እቃዎች መደርደሪያ ናት። እና እንደዚህ በስላይደር ነው የተሰራችው። እንደዚህ መዘጋት ትችላለች። ከስር ደግሞ መሳቢያዎች አሉት በጣም የሚያማምሩ ጽድት ያለ በስላይደር የተሰራ መሳቢያ ነው። እንግዲህ ይመቻችሁ።